እመቤታችን የቅድስት ድንግል ማርያም አማላጅነትና ተራዳይነት። ምልጃ ማለት ልመና ወይንም መለመን፣ አስታራቂነት ሲሆን አንዱ ስለሌላው የሚያቀርበው ልመናና ጸሎት ነው። በቤተ ክርስቲያናችንም ከሚደረጉት የጸሎት አይነት አንዱ ምልጃ ወይንም ደግሞ ጸሎተ አስተበቆት ይባላል። አንዱ ስለሌላው የሚቀርብ የጸሎት አይነት ነው። ደስታ ተክለወልድ አንድ ሰው ወዳጁን በአንድም በሌላም ካሳዘነው ወይንም ካስቀየመው ያንን ወዳጅ ፊት ለፊት ቀርቦ ለማናገር ድፍረት ወይንም ፍርሃት ሊያድርበት ይችላል። በዚህም የተነሳ መበደሉን፣ ማስቀየሙን፣ ማሳዘኑን ሲረዳና በፈጸመው ስህተትም ሲጸጸት እንዲያስታርቀው አማላጅነት ይልካል። አማላጅ የሚልክበትም ትልቁ ምክንያት ያስቀየመውን አካል ከማክበሩ የተነሳ ነው። በቀጥታ መሄዱንም እንደ ረፍትም በመቁጠሩ ስለሚያፍርም ነው። ሌላውም ደግሞ ያስቀየመውን አካል በፍርሃትም እንዴት አድርጌ አይኑን አያለው በፊቱስ እንዴት ቆማለሁ በማለት የሚልከውንም አማላጅነት በተበዳዩ ዘንድም መስማትም መደመጥም መወደድም ያለው መሆኑን አረጋግጦ መርጦ ይልካል። በዚህም መሰረት እኛ ኃጢአተኞች በእግዚአብሔር ዘንድ ሞገስ ያላቸውን ባለሟሎች የሆኑ ቅዱሳንን እንዲያማልዱን እንዲያስታርቁን እንለምናቸዋለን። እመቤታችን ቅድስት ድንግል ማርያም ደግሞ ምልዕተ ፍጡራን ከፍጥረታት ሁሉ በላይ ወላዲተ አምላክ ናትና ከቅዱሳን ሁሉ በላቀ በተለየ ክቡር እንማጸናታለን። በምልጃ ሂደት ውስጥ ያሉ ሶስት አካላት። ምልጃ በሚከናወንበት ሂደት ውስጥ ሶስት ወሳኝ አካላት ይኖራሉ። እነርሱም አንደኛ አማላጅ። ማማለድ ለፍጡራን ባህሪ የሚስማማ የትህትናና የፍቅር ስራ ነው። በመሆኑም ቅዱሳን ሁሉ ጊዜ ስለ ኃጢአትም በእግዚአብሔር ፊት ቆመው ያማልዳሉ። በእነርሱም ልመና ጌታችን መድኃኒታችን ይቅርታን ምሕረትን ያደርጋል፣ ዘወትርም ይሰማቸዋል። የሚያማልዱን ራሳቸው ሕይወታቸውን ለአጥን አሳልፎ እስከ መስጠት በሚደርስ ፍጹም ፍቅር ነው። የሙሴ ምልጃ። ሙሴ ወደ እግዚአብሔር ተመልሶ ወየው እነዚህን ታላቅ ሕዝብ ታላቅ ኃጢአት ሰርተዋል፣ ለራሳቸውም የወርቅ አማልክት አድርገዋል። አሁን ይህንን ኃጢአት ይቅር በል፣ ያለበለዚያ ግን ከጻፍከው መጽሐፍ እባክህ ደምስሰኝ አለ። ዘጸአት 32 ምዕራፍ 32 ከቁጥር 31 እስከ 32። የንጉስ ዳዊት የምልጃ። ህዝቡም ይቆጠር ዘንድ ያዘዝኩኝ እኔ አይደለሁምን? የበደልኩና ክፉ የሰራሁት እኔ ነኝ። እነዚህም በጎች ምን አድርገዋል? አቤቱ አምላኬ ሆይ እጅህ በእኔና በአባቴ ቤት ላይ ይሁን፣ ነገር ግንም ይቀጸፍም ዘንድም በህዝቡ ላይ አትሁን ብሏል። አንደኛ ዜና 21 ምዕራፍ 21 ከቁጥር 17። የሐዋርያው ቅዱስ ጳውሎስ ምልጃ። ብዙ ሐዘን የማያቋርጥ ጭንቅ አለብኝ ሲል በክርስቶስ ሆኜ እውነት እነግርሃለሁ አልዋሽም። ሕሊናዬ በመንፈስ ቅዱስ ይመሰክርልኛል። በስጋ ዘመዶቼ ስለ ወንድሞቼ ከክርስቶስ ተለይቼ እኔ የተረገምኩ እንድሆን እጸልይ ነበርና። ሮሜ ምዕራፍ 9 ከቁጥር 1 እስከ ቁጥር 3 የተናገረውን ስንመለከት ቅዱሳን ራሳቸው በፍቅር ሆነው አሳልፈው በመስጠት ስለኛ እንደሚማልዱ እንረዳለን። ሁለተኛ ተማላጅ። ተማላጅ ማለት ምልጃ ተቀባይነት የሆነ የሚለምን ማለትም ሲሆን ፍጥረታትን ካለመኖር ወደ መኖር አምጥቶ የሚመግባቸው የሚያግዛቸው የሁሉ ባለቤት ሁሉ እርሱ የሆነ ሁሉ በእርሱ የሆነ እግዚአብሔር። ዮሐንስ ምዕራፍ 1 ከቁጥር 3። እግዚአ ዓለማት አምላካችን ቅዱስ እግዚአብሔር ነው። ተማላጁ እግዚአብሔር እንደ አማላጆች ብዙም አይደለም፣ አንድ ነው። አንድ እግዚአብሔር ስንለምን አብ፣ ወልድ፣ መንፈስ ቅዱስ ማለታችን ነው። ሶስቱ አካላት በአንድ ጌትነት፣ በአንድ ስልጣን፣ በአንድ ክብር፣ በአንድ መለኮት፣ በአንድ ፈቃድ በሰማይና በምድር የሚገኙ ፍጥረታትን ልመና ተቀብለው የየፈቃዳቸውንና የየቸርነታቸውን ስራ ይሰራሉ። ማስታወሻ፣ ቅዱሳን ያማልዳሉ ሲባል እግዚአብሔር ጨካኝ፣ ቅዱሳን ደግሞ ከእግዚአብሔር ይልቅ ለሰዎች የሚያዝኑ ደጋጎች ሩሩሃን ሆኖ አይደለም። እንደ እግዚአብሔር ያለ ቸርና ሩሩህ
ማንም የለም። የቅዱሳን አማላጅነት ድንቅና ጥልቅ የሆነ የእግዚአብሔር ቸርነት የሚሰራበት የሚገለጥበት አንዱ መለኮታዊ መንገድ ስለሆነ ነው። የሚማለድበት አካል ገና ድህነታችንን ያልፈጸምን በምድር የምንኖር ኃጢአተኞች የሰራን ሰዎች ስንሆን በደላችንንም አምነን ተጸጽተን ንስሐ በመግባት በአማላጅነታቸው የምንማጸነን አንድ ሰው በቅዱሳን ምልጃ ለመጠቀም የልብ ስብራትና ንስሐ ሊኖረው እንደሚገባ መጽሐፍ ቅዱስ ያስተምረናል። አምላክ እግዚአብሔር ባንተ እጅ ወደ እኛ የላከውን ነገር ሁሉ ባናደርግ እግዚአብሔር በመካከላችን እውነተኛና ታማኝ ምስክር ይሁን። የአምላካችንን የእግዚአብሔርን ቃል በመስማታችን መልካም እንዲሆንልን መልካም ወይንም ክፉ ቢሆንም አንተ ወደ እርሱ የምንልክህ አምላካችንን የእግዚአብሔርን ቃል እንሰማለን። ኤርምያስ ምዕራፍ 43 ከቁጥር 3 እስከ ቁጥር 6 በማለትም እስራኤላውያንን በባቢሎንን ምርኮ ሆነው አማላጃቸውን ኤርምያስን ሲናገሩት ተጽፎ እናገኛለን። ነገረ ቅዱሳን 1 በቀሲስ ደጀኔ ሽፈራው፣ መጽሐፈ መድብሎት ጽድቅ ቅጽብ 1 በዲያቆን ይርጋ አበጋዝ። አማላጅነት የእግዚአብሔር ስጦታና የድንግል ማርያም ልዩ ክብር። አማላጆች የእግዚአብሔር ስጦታዎች ናቸው። ይህም ይታወቅ ዘንድም እግዚአብሔር አቤሜሌክንም ወደ አብርሃም ልኮታል። አብርሃም ነቢይ ነው፣ ስለ አንተ ይጸልያል ትድናለህም የሚለው የመጽሐፍ ክፍል ምስክር ነው። ዘፍጥረት ምዕራፍ 20 ከቁጥር 7። ስጦታዎች ሁሉ ደግሞ ልዩና የፍቅር መስቀል ስጦታችን እግዚአብሔር ወልድ በተለየ አካሉ ከስጋዋ ስጋን ከነፍሷ ነፍሷን ተዋህዶ ምሉአ በኩላሄ የሆነ አምላክ በአጭርም ቁመት በጠባብ ደረት የተጠለለባት እናታችን እመቤታችን ቅድስት ድንግል ማርያም በሁሉም ወገን ድንግል በስጋ በሕሊና ንጽሕት ወክብርት ወላዲተ አምላክ ሳሊተ ምሕረት ናት። እግዚአብሔር አብ አንደኛ ልጁን ለዓለም አሳልፎ ከመስጠቱ አስቀድማ ራሷን ለእግዚአብሔር እነሆ የእግዚአብሔር ባሪያ አለሁ እንደ ቃል ይሁንልኝ ሉቃስ 1 ከቁጥር 38 በማለት የሰጠችው በቅዱስ ሐዋርያ ዮሐንስ እጅም የተቀበልናትና ንጽሕተ ንጹሐን ማርያም ነች። እርሷ ከፍጥሯን ሁሉ በላይ የተከበረች የሰማይና የምድር ንግሥት ናት። ድንግል ማርያም በትንቢተ በምሳሌ ለእናታችን ለቅድስት ድንግል ማርያም የተተነበየው ትንቢትም የሚያህልም ትንቢትም የተተነበየላት የመጽሐፍ ቅዱስ ቃል የተጻፈላት ሴት የለችም። ስለ እርሷ በብሉይ ኪዳን መጽሐፍት ብዙ ምሳሌዎች ተሰጥተዋል። እነርሱም ሐመረ ኖህ፣ የኖህ መርከብ፣ ዓለም በኃጢአትም ማዕበል ሲጠፋ የሰው ዘር በውስጡ አይዳነባት፣ የአብርሃም ድንኳን፣ ሥላሴ በእንግድነት የገቡባት፣ የሰላም ማደሪያ፣ የሲና ሐመልማል፣ ዕፀ ጳጦስ፣ መለኮት ሳያቃጥል የተሸለመችው ዕፅ፣ ጽላተ ሙሴ እግዚአብሔር ሕግ የተፈጸመባት፣ በትረ አሮን ያላረፈችውና ውሃ ያላፈረችውና ውሃ ሳያጠጧት ያበቀለችው ያፈራች፣ ጸምር ዘጌዲዮን የጌዲዮን ሱፍ የመለኮት ጥል ያረፈባት፣ ያዕቆብ ያያት መሰላል፣ ምድርና ሰማይ ያገኛት፣ መላእክት የሚወጡባትና የሚወርዱባት፣ እግዚአብሔር በላዩ የቆመባት፣ የታጠረች ተክልና የታተመች የምንጭ ውሃ፣ መኃልየ ዘሰሎሞን ምዕራፍ 4 ከቁጥር 12 ዘላለማዊ ድንግልናዋን የሚያስረዳ በቀደሙት ቅዱሳን አባቶቻችን መጽሐፍ ውስጥ ክብሯን የሚያገለግሉ አገላለጾችና ተስጦች እንደምንም የበዙ ናቸው። ቤተ ክርስቲያን እርሷን ለመጥራትም የምትጠቀምባቸው ቅጽብም ስሞቿና ውዳሴዎቿ ምንኛ ድንቅ ናቸው። በመጽሐፍ ቅዱስ መጽሐፍ ገላጭ በመጽሐፍ ቅዱስም የተናገሩት ምስጋናዎቿስ እንደምን ድንቅ ናቸው። እርሷን የሁላችንም እናት እርሷንም ከንጉስም በስተቀኝ የቆመችው ንግስት ናት። እርሷ ዘላለማዊ ድንግል ናት። እርሷ የእግዚአብሔር ጸጋ የሞላባት ንጽሕተ ንጹሐን ድንግል ናት። እርሷ የሰው ሁሉ ረዳትና ሩህሩህ እናት ናት። እሷ የብርሃን የምህረት የድህነትና የአማናዊ ወይንም እናት ናት። መጽሐፍ ቅዱስ ድንግል ማርያምን በአቡነ ሽኖዳ አሌዋን ዘኢየሱስ እየተረጎሙ ወላዲተ አምላክን በነገረ ድህነት በማህበረ ቅዱሳን ውዳሴ ማርያም
የድንግል ማርያም ትህትና በፈጣሪ ዘንድ ያገኘችው ሞገስ። እመቤታችን ፍጽምት ንጽሕት እንዲሁም እጅግ ትሑት ነበረች። ከፍጥረታትም ሁሉ ተለይታ ፈጣሪዋንም ለመውለድ ወላዲት አምላክ ለመሆን የተመረጠች አንዱና ዋናው ምክንያት ይህ ልዩ ትህትናዋ ነው። የአምላክ እናት እንደመሆን በቅዱስ ገብርኤል ብስራት በተነገራት ጊዜ እመቤታችን የወራይቱን መዋረድ አይቷልና ሉቃስ 1 ከቁጥር 38 በማለትም በታላቅ ትህትና ነበረ ምስጋናን ያቀረበችው። ቅዱስ ያዕቆብ ዘስሩግ ስለ እርሷ ሲመሰክር እርሷ በእግዚአብሔር ዓይን በታየ ቅድስና ውበት የተሞላች ነበረችና በእርሷ ንጹሕ ማኅፀንም ሊወርድም ወደደ። እንደ ድንግል ማርያም ራሱን ዝቅ ያደረገ ትሑት ማንም የለም ይላል። ቅዱስ ኤፍሬምም በውዳሴው በትህትናሽ የተነገረልሽ ተራራ ሆይ ብሎ ያመሰግናት። ይችን ድንግል እንደ ተራራ ከፍ ያላችም ስትሆን ራሷን እንደ ሸለቆ ዝቅ አድርጋ እንዲህ ያለ የምስጋና እጅ መንሻ ይደረግልኛል ብላ በልቧ አሰበች። በዚህም በእናታችን ትህትና እጅግ እንደነቃለን። ድንግሉ እንዲህ ያለ የምስጋና እጅ መንሻ እንደምን አይደረግልሽም? የተመረጥሽ የሰማይም ምድርም ፈጣሪ ልትወልጅ አይደለምን? ወይ እሳተ መለኮትን ተሸከምሹ ሰማይና ምድር የማይችሉትን አንቺ ቻልሽ። እንዲህም ያለ ምስጋና እጅ መንሻ እንደምን አይደረግልሽም እያልን እናመሰግናታለን። መልአኩ ቅዱስ ገብርኤል በብስራቱ እመቤታችንን ሰላምታ ሲሰጣት ማርያም ወይ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ ብሏታል። ሉቃስ 1 ከቁጥር 30። ይህም ማለትም ክብር፣ ሞገስ፣ መለመንን የማስታረቅ ኃይል አግኝተሻል ሲል ነው። በዚህም መሰረት እመቤታችን ድንግል ማርያም ለማማለድ የታመነች ናት። እግዚአብሔር ዓለምን ኃጢአትም በወለደም ንፍርም ውሃ ሲያጠፋትም ሸሽጎ ያስቀራት ንጹሕ ያመረ ኖህ እርግብ ነችና ዛሬም በኃጢአት ገመድ ታስረው ምሕረትን ለሚሹ በምልጃዋ የምሕረትን በር የምታስከፍትልን እናታችን ናት። የቃና ዘገሊላ ተአምር የፈጠነ ምልጃዋ ሕያው ምስክር። ስለ እመቤታችን ምልጃ ምስክር ሆኖ በቅዱስ መጽሐፍ ላይ በግልጽ ከተቀመጡ ክፍሎች ዋነኛው በፍቅሩ ጊዜ ወንጌላዊ ዮሐንስ የተጻፈው የዶኪማስ የሰርግ ቤት ታሪክ ነው። በዚህም ሰርግ ቤት ጌታችን ከእናቱ ከደቀ መዛሙርቱ ጋር ተገኝቶ ነበረ። የወይን ጠጅም ባለቀ ጊዜ እናቱ ጌታችን ኢየሱስን የወይን ጠጅ እኮ የላቸውም፣ የዮሐንስ ምዕራፍ 2 ከቁጥር 4 በማለት ወይኑ እንዳለቀባቸው ማንም ሳይነግራት የፊትም መጥቆርን የልብን ሐዘን የምትረዳ ከዓይንም ጥቀሻ ፈጥና የምትደርስ እናታችን እመቤታችንን ወሳኝ በሆነ ሰዓትም ላይ ነቢዩ ኢሳያስ ፈጣን ደመና ብሎ የጠራት ፈጣኗ ደመና ለቃና ሙሽሮች ፈጥና ነበረ የደረሰችላቸው፣ ከውርደትም ያዳነቻቸው። ኢሳያስ 19 ቁጥር 1። ይቺ የእመቤታችንን ፈጣን ምልጃ ብፁዕ አቡነ ጎርጎርዮስ እንዲህ በማለት ይገልጻታል። እመቤታችን ድንግል ማርያም ከሰውነት ወገንም የሰው ችግር ቶሎ የሚገባት ቶሎ የሚታያትና የሚሰማት ርህርት ናት። የሰዎች ችግር ገብቷት ለልጇ ነገረችው። ችግሮቻቸውን ፈጥና የምትረዳ እመቤታችን አሁንም ልጇን ፍጹም ትሁት በሆነ መንገድ ነበር የጠየቀችው እንጂ ልጄ ነው ብላ አላዘዘችውም። ባለውለታህ ነኝ ብላም ማሳሰቢያ አልሰጠችም። ብቻ ወይን እኮ የላቸውም ብላ እጅግ በሚጣፍጥ ትህትና ለመነችው። ግሩም ነው። ልጇም ጌታችን ኢየሱስ ክርስቶስም ልመኗን ሰምቶ ገና ሰዓቱ እንደደረሰ ቢገልጽም የእናቱን ልመና ባለመናቅ ውሃውን ወደ ክቡር ወይን ለወጠላቸው። የመጀመሪያውን የአምላክነት ምልክት ተአምር በሰርጉ ቤት የሚያደረገው በእናቱ ምልጃ ነው። በዚህም የእመቤታችን ምልጃ በጎላም በተረዳም ነገር ታውቋል። ቃና ዘገሊላ በመምህር ሄኖክ ኃይሌ። የኢትዮጵያ ቤተክርስቲያን ታላቅ በብፁዕ አቡነ ጎርጎርዮስ። የዘላለም ቃል ኪዳኗ እመቤታችን ቅድስት ድንግል ማርያም አማላጅነቷ፣ ተረዳይነቷ በብዙ መልኩ ዛሬም ድረስም ያልተለየን የዘላለም ቃል ኪዳን የተገባላትና ቃል ኪዳኗም ለዘላለም የሚሰራ ነው። ከመመረጧም ጋራ ኪዳን አደረገው ብሎ ለምርጦቹ ቃል ኪዳን የሰጣቸው አምላክ መዝሙረ ዳዊት መዝሙር
88 ከቁጥር 3 ከቅዱሳኖችም ከሌሎችም ቅዱሳን በተለየ ለእናቱ ቅድስት ድንግል ማርያም መታሰቢያን ለሚያደርግ ስሟን ለሚጠራ ለድሆችና ለተቸገሩ እስከ ቀዝቃዛ ውሃ ለሚሰጥ ሰንክሳር ዘወርኃዊ የካቲት ታላቅ የአማላጅነቷና የእናትነቷ ቃል ኪዳን ሰጥቷታል። በተሰጣትም ቃል ኪዳኗ በወርቅም ልብስም ተጎናጽፋ ተሸፋፍና ንግስቲቱ በቀኝ ትቆማለች። መዝሙረ ዳዊት 44 ከቁጥር 9 ብሎ ነቢያትም እግዚአብሔር ቅዱስ ዳዊትም እንደተናገረው ዘወትር በልጇ ቀኝም ቆማ ታማልዳለች። የቅዱሳን አባቶች ጸሎትና መልጃ እኛ ክርስቲያኖች የአስራትም ልጆችም ዘወትር ንጽሕት ድንግል ማርያም የታመነች አምላክን የወለደች ናት። ለሰው ልጆችም የምሕረት አማላጅ ናት። ኃጢአታችንን ያስተሰሪልን ዘንድ ወደ ልጅሽ ወደ ኢየሱስ ክርስቶስ ዘንድ ለምኝልን እያለን የቅዱስ ኤፍሬምን አንደበታችንን አድርገን እናመሰግናታለን፣ እንለምናታለን። ውዳሴ ማርያም ዘአርብ ከታላቁ ሊቁ አባ ጊዮርጊስ ዘጋስጫ ጋርም እንዲህም እያልን እንማጸናታለን። ቅድስት ድንግል ማርያም ሆይ እታመንሻለሁ፣ ከተሰወረው መና በግልጽም ከሚያወጣኝ ጥፋትም ሁሉ በዚህም ዓለም እንደምታድኝኝ በሚመጣውም ዓለም ከገሃነመ እሳት ጥርስ ማፋጨት ጽኑ ለቅሶም ካለበትም ከጭንቀት መቅሰፍትም ተሰውሪኝ ዘንድንም እኔም በልጅሽም አማላጅነትሽም በልጅሽም ምሕረትንም የታመንኩ ነኝ። በፈረሶችም ሰልፍም በሰረገላ በመንኮራኮርም የምታመን አይደለሁም፣ በአንቺና በልጅሽ እታመናለሁ እንጂ። አርጋኖን ዘሆድ እርሷም ዘወትር አትለየን። ማጠቃለያ የመስቀል ስር ስጦታችን የሰውነታችን መመኪያ የሆነች እመቤታችን ቅድስት ድንግል ማርያም አክብረን በምልጇ ታምነን በንስሐ ሕይወት ታጥበን በጸሎታ አማልዳንም ከልጇ ከወዳጇ ጋር ታስታርቀንም ዘንድም ዘወትር እርሷን እንለምን። የመንግስቱ ወራሽ የስሙ ቀዳሽ እንድንሆን የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ፈቃድ ይሁንልን። የእመቤታችን ቅድስት ድንግል ማርያም አማላጅነት፣ ፈጣን ተራዳይነት፣ በረከት ዘወትር ከሁላችን ጋር ይሆን። አሜን።